ነጽዬ እንደዚህ አሸጉደንም በእናት ነጻነት ነው ነጽዬ ወላሂ የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ተፈጸመ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ጉልህ ስፍራ ያለው በሁለገብ የፈጠራ ብቃቱ የሚታወቀው አርቲስት ነጻነት ወርቅነህ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር አርፏል። ነጽዬ እንዴ በጣም ይደብራል ነጽዬ እንዴ ብቻዬን ነው የተውከኝ ነጽዬ ማንን አስተዋወቀኝ ነጽዬ እንዴ መጣው አትጥራው ነጽዬን አትጥሪው አልካት ማሚን ወይኔ አስሪን አትጥሪው አልካት ነጽዬ መጣው ደረስኩ ትንፋሽ ላይ አመለጥክ ነጽዬ እንዴ ባደረበት ድንገተኛ ህመም ጥር 8 ከዚህ ዓለም በሞት የተለየው አርቲስት ነጻነት በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት ሲቀርብ የነበረው የቤተሰብ ጨዋታ ፕሮግራም እንዲሁም ፍሬሽማን በተሰኘው የቲያትር ስራው በብዙዎች ልብ ውስጥ ታትሞ የኖረ የጥበብ ሰው ነው። My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. አርቲስቱ አሻራውን ካሳረፈባቸው ፊልሞች መካከል ሲቲ ቦይስ፣ ሳልነግራት፣ ያንቹ ሌባ፣ ኤፍቢአይ፣ ሚስተር ኤክስ እና ቾምቤ ናቸው። በቀብር ስነ ስርዓቱ ላይ ከፍተኛ የመንግስት ስራ ኃላፊዎች፣ የጥበብ ባልደረቦቹ፣ ቤተሰቦቹ፣ አድናቂዎቹ ተገኝተው የመጨረሻ ሽኝት አድርገውለታል። አርቲስት ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እንመኛለን። ነፍስህ በሰላም ትረፍ። ነጽዬ እንደዚህ አሸጉደንም በእናት ነጻነት ነው ነጽዬ ወላሂ አንድ ነገር ማትፈራ ሰው ወይ ወንድ ነጽዬ ብቸኝነትን ተለማመደው አይነጽዬ አይነጽ ሻይ ዞራር ይከስር ይዛጋ አንዴ ሙሉና አንዴ
ቻው ለጥዬ ባለቤቱና ከልጆቹ በስተቀር ወደ ኋላ ባካቸው አንዴ አባት እሱ ጋር አንዴ ልቀቁልን አፈር እንድናለብስ በገበን መጀመሪያ አፈር ይለቅ ይሄ በስና አፈር ይለቅ እሺ እሺ ይልበስ እሺ ሌሎቻችሁ ጨርሰናል ወደ ላይ ባካችሁ ታዘዙ በቃ አረፈ በሰላም ይረፍ ባካችሁ ወደዚህ ወጣ በል አባ ወጡ በላችሁ الناس يقولوا الناس للناس